ሰላም ሰላም ውድ ኢትዮጵያውያንና ኤርትራውያን እንደምን ከረማችሁ? ትናንትና ስለ BTC እና ስለ አንዳንድ ሌሎች ቶክኖች ላይ ኢቴሪየም፣ BNB እያወራን ነበር። ስፔሻሊ 3 ፖይንት እያወራን ነበር እና ስለዚህ ከዛ ቀጥሎ ያለውን ዛሬ ዲስከስ እናደርጋለን ማለት ነው በዚህ ቪዲዮ። ከዛ በፊት ፕሊስ ይህን ቪዲዮ ለብዙ ሰው እንዲደርስ ፕሊስ ሼር፣ ላይክ፣ ሰብስክራይብ አድርጉ። ቲክቶክ ላይ ካላችሁ ላይክ፣ ሼር እና ፎሎ ማድረግ እንዳትረሱ። ያው ትናንት እንደነገርኳችሁ BTC ኮንፈርም አላደረገም ነበር ማለት ለመግዛት በጣም ጥሩ BTC ማለት ነው እና እንደነገርኳችሁ ትናንት ወደ 61 ወይንም 62.5 ወር 62500 አካባቢ ይደርሳል ብያችሁ ነበር። ትናንት እንደሚያያችሁት በጣም ወርዶ ወደ 60 ትናንት ወደ 61,800 አካባቢ ደርሶ ነበር። I think let me just double confirm 61,800 አካባቢ ደርሰው ነበር። ስለዚህ እና ኮንፈርም ላይክ በጣም ጥሩ ፖዚሽን ላይ ስፔሻሊ በእርግጠኝነት በዚህ ካንድል ላይ ወይንም በዚህ ካንድል ላይ ትገባላችሁ ወር ትገዛላችሁ ብዬ ተስፋ አደርጋለሁ። ይሄ ለዚህ ሁለቱ ካንድል ላይ ካልገዛችሁ you must buy in this candle ምንም አይነት ከዚህ በኋላ መጠበቅ አይጠበቅብንም። ስፔሻሊ 4 hour or day trade የምታደርጉ ከሆነ በእነዚህ በሶስቱ ካንድል ላይ መግዛት አለ። አይናው ይሄ ካንድል ኮንፈርም አላደረገም። ይሄኛው ካንድል ኦልሞስት ክሮስ ኦቨር ሊያደርግ ነው። እንትኑ ምንድነው ስቶካስቲክ RSI አይታችሁ ከሆነ 3 ነው which is very very good point okay ይሄ ለመግዛት ወይም አንድ ነገርኳችን ለመግዛት በጣም ቤስት ፖይንት ነው። ስለዚህ እዚህ ጋር መግዛት ይሄኛው ካንድል ላይ ይሄኛው ካንድል ማለት ነው። ይሄ ማለት ሎወር ፖይንት 61,700 or 61,900 ራሱ ብትገዙ it's very good point እና እዚህ ጋር ወይንም 62,000 ለራሱ ኢንተር አድርጋችሁ ከሆነ which is very good point እና እንደዛ ኢንተር ካላረጋችሁ እስካሁን ኢንተር ካላረጋችሁ you need to enter right now you don't need to wait anymore። ስለዚህ እሱ ነው የሚመስለው BTC ይሄ ቅድም እንዳልኳችሁ አሁን ይሄኛው ካንድል ላይ ስቲል ስቶካስቲክ RSI 6 ነው። ኦኬ እዚህኛው ላይ እንደነገርኳችሁ እዚህኛው ካንድል ላይ 0.9 ነበር which is basically 1 which is ይሄ እዚህኛው ካንድል ላይ 1 ነበር or 0.9 ማለት ነው እና እዚህኛው ላይ እንደምታዩት 3 ነው 7 ነው። ስለዚህ ስቲል በቀደም እንዳወራን ላይ ከ25 ወር ከ20 በታች ከሆነ ቤዚካሊ ከ20 በታች ከሆነ you need to buy okay ስቶካስቲክ RSI በእርግጥ ብቻውን ኮንፈርም ብቻውን ዲተርማይን ሊያደርግ አይችልም የትሬድ ባህሪ ማለት ነው። ግን ስቲል በጣም ቤስት ኢንዲኬተር ነው እና ይሄኛው እንደነገርኳችሁ 6 or 7 ነው እያለ ያለው ግን ያው ፍላክቹዌት ያደርጋል ምክንያቱም ክሪፕቶ ሁሌም ቮላታይል ስለሆነ ማለት ነው እና በዚህ ወይንም ስፔሻሊ በዚህ ካንድል ላይ ከገዛችሁ በጣም ቤስት ፖይንት ላይ ገዝታችኋል ብዬ ተስፋ አደርጋለሁ። ወይንም በዚህ ኦፕኒንግ ፖይንት ላይ ኦፕኒንግ ፖይንት የዚህኛው 62,200 or 62,300 እንደዛ ገዝታችሁ ከሆነ that is also very good point እና ይሄ ነው የሚመስለው BTC ስቶካስቲክ RSI ማለት ነው። ሌላም ማየት እንችላለን እንደምታዩት ምንድነው ይሄ ማክዲ ስቲል ማክዲ ራሱ ክሮስ አላረገም but it's going to cross okay ከዚህ በኋላ bounce back አያደርግም። ያው ኖርማሊ you need to take a stop loss stop loss ሁሌም ኦርደር ማድረግ ይጠበቅብናል basically የተወሰነ መጠበቅ ይጠበቅብናል but stop loss still አካውንታችንን ሴቭ ያደርጋል ምንም ጉዳት የለውም ስቶፕ ሎስ ኦርደር በማድረግ ማለት ነው እና
ያ ግን ስቶፕ ሎስ ኦርደር ስታደርጉት ደግሞ የት ስቶፕ ሎስ ኦርደር ማድረግ እንዳለባችሁ ማወቅ ይጠበቅብናል እና ዝም ብላችሁ ስቶፕ ሎስ ኦርደር ማድረግ አይጠበቅብንም እና ስቶፕ ሎስ ኦርደር ማድረግ ይጠበቅባቸዋል ማለት ነው። ኤኒዌይ ማክዲ እዚህኛው ላይ እንደምታዩት እዚህኛው ካንድል ላይ 103 ነው። በቀደም ነግሬያቸዋለሁ። ይሄኛውን ከ150 በታች ከሆነ ከሌላ ኢንዲኬተር ጋር ኮምፔር አድርጋችሁ ዩ ካን ባይ ወይንም ኤግዚት ማድረግ ትችላላችሁ። ኦብቪየስሊ ኤግዚት የምናደርገው ፖዚቲቭ ከሆነ ነው። ማለት ክሮስ ኦቨር ከሆነ ክሮስ ኦቨር ወይንም ከዚህኛው ላይን በላይ ከሆነ ኤግዚት ማድረግ እንችላለን። ላይክ እንደዚህኛው ፖይንት ማለት ነው። ኦኬ እንደዚህኛው ፖይንት ወር እንደዚህኛው ካንድል እንደዚህ ካንድል አሁን ለምሳሌ እዚህ ካንድል ላይ 170 ነው እሱ 200 20 or 219 ነው የሚለው። ስለዚህ አድርገዋል። አሁን በዚህ ካንድል ላይ እንደምታዩት 273 ነው which is positive እና ይሄ በዚህ ካንድል ላይ እንደነገርኳችሁ ከዚህ በላይ መሆን አለበት ለመግዛት ከዚህኛው ላይ ወይንም ከዜሮ በታች መሆን አለበት ሁሌም ማለት ነው እና ከዚህኛው በላይ ከሆነ መግዛት አይጠበቅብንም። እዚህኛው ላይ እዚህ ጋር ነበር ትናንትና የምታስታውሱ ከሆነ እዚህ አካባቢ ነበር ላይክ ዳምፕ እያደረገ ነበር። የግሎባል ዋርም የኢራን እና የአሜሪካን ዋርም የራሱ የሆነ ተጽዕኖ ስለነበረ እና ያ ነገሮች ያ ማርኬቱን በጣም አፌክት ያደርጋልና ያ ለዛ ነበር በጣም ጠብቁ ስላቸው የነበረው እስከ ኮንፈርሜሽን ነበርና ስለዚህ ያ ያንን ነበር ትናንትና ስናወራ የነበረው እና እዚህኛው ፖይንት ላይ እንደነገርኳችሁ ቢቲሲ ትሬድ ተደረገና አሁንም ራሱ መግዛት ይጠበቅብናል ማለት ነው። ማስታወስ ያለባቸው ባውንስ ባክ ሊያደርግ ይችላል። ዳዝንት ማተር ያ ይሄን መቀበል አምናችሁ መቀበል መቻል አለባችሁ። ባውንስ ባክ ሊያደርግ ይችላል። ባውንስ ባክ ካደረገ ምን ማድረግ ለዛ ነበር ስቶፕ ሎስ ኦርደር አድርጉ የሚላችሁ። ስቶፕ ሎስ የራሳችሁ ፕሮፊት ላይክ ቤዚካሊ $1-2 አይደለም። ኖርማሊ ቢቲሲ ትሬድ የምታደርጉ ከሆነ ኢንፋክት ከ100 እና ከዛ በላይ ዶላር በጥቂት ሰዓታት ታገኛላችሁ። ይሄ ላይክ ቢቲሲ ትሬድ የምታደርጉ ከሆነ ኤክስፒሪየንስም ካላችሁ ኢንፋክት ይሄን ታውቃላችሁ ብዬ አስባለሁ እና within a second or it's not within a second like within a minute like a couple of minutes ላይ የተወሰነ ፕሮፊት ታገኛላችሁ እና እሱን ይበቃኛል ብላችሁ ካሰባችሁ ካመናችሁ you can exit no problem but ይሄ ኤግዚት የምታደርጉበት ፖይንት አይደለም። ኖርማሊ ይሄ ኢንትሪ ፖይንት ነው እና ይሄን ማወቅ ይጠበቅብናል። ሌላ ደግሞ ኢቴሪየም ትሬድ የምታደርጉ ከሆነ ኢቴሪየም በዚህኛው ኦር በዚህኛው ካንድል ላይ መግዛት ይጠበቅብናል ነው የሚለው ግራፉ ኦር ኢንዲኬተሮቹ እንደዛ ነው የሚለው። እንደምታዩት ይሄኛው ቮሊዩሙን ቼክ ማድረግ ትችላላችሁ። ቮሊዩሙ እዚህ ጋር ካይንድ ኦፍ ምን ብዙም ስፓይክ ባይኖርም ያ ግን ያው ማነው ይሄ ምንድነው ቮሊዩም ብዙ ጊዜ እንትን አይልም ላይክ ምንድነው ክሊር የሆነ ኢንፎርሜሽን ላይ ሰጣችሁ ይችላል። ግን እንደነገርኳችሁ ከዚህ በፊት እንዳወራን እኔ በጣም የምጠቀመው ኢንዲኬተሮች ላይክ ስቶካስቲክ አርኤስአይ ማክዲ እና ሪሌቲቭ ስትሬንግዝ ሪሌቲቭ ስትሬንግዝ ኢንዴክስ ማለት ነው። የዚህ ኢቴሪየም ስቶካስቲክ አርኤስአይ ብታዩት ለሚሾዩ እዚህ ጋር ለሚ ዲሴብል ቮሊዩም ኦኬ what is that so yep it is there let me let's see the ethereum አያችሁ ኢቴሪየም ኮንፈርም አድርጓል ኦሬዲ በእርግጠኝነት እዚህ ጋር እዚህኛው ካንድል ኦፕን ሲያደርግ መግባት መቻል አለባችሁ is 1780 or 1780 ላይ ኢንተር ብታደርጉ which is verify or ይሄኛው ካመለጣችሁ ማለት ነው። ቤዚካሊ እዚህኛው ላይ ይሄ አሁን ለምሳሌ እዚህ ክሎዚንግ ፖይንት ስንት ነበር? ያ ኖርማሊ 1780 or 76 ነው የሚለው የዚህኛው ክሎዚንግ ፖይንት ኦር ኦፕኒንግ ፖይንት ላይ ብትገዙ which is very fine ወይንም ይሄኛው ክሎዚንግ ፖይንት ላይ ብትገዙ or low ፖይንት ላይ ብትገዙ
ቬሪ ጉድ ባት ያንን ስፔሲፊክ የሆነ ፖይንት ላይ ካልገዛችሁ ኢንፋክት እዚህ ላይ መግዛት ይጠበቅባቸዋል። you don't need to wait anymore like I said before እና ኢቴሪየም እንደምታዩት ክሮስ ኦቨር አድርገዋል። ከረንት ላይ ያለው ስቶካስቲክ RSI ቫልዩ let me just double confirm 9 ነው which is very good point እና ይሄን ይመስላል። ሌላው ምንድን ነበር ሌሎችንም ኢንዲኬተር ማየት ትችላላችሁ። ባይዘ የዚህ የኢቴሪየም ሌሎች ኢንዲኬተር ለምሳሌ RSI እና ማክዲ ቼክ ማድረግ ትችላላችሁ። የኢቴሪየም ራሱ ማለት ነው። ለምሲ ማክዲ ኦቨር ሄር ማክዲ ስንት ነው? ማክዲ ቤዚካሊ ይሄኛው ቫልዩ ይሄ ዲፎልት ቫልዩ ነው። በነገራችን ላይ ይሄ ቶሎ ኮንፈርም አያደርግም። ሜቢ ይሄኛውን ሌላ ጊዜ ላሳያችሁ እችላለሁ። ከዛ ግን ላይክ ሼር ሰብስክራይብ አድርጉ። ምንም አይከፈልም፣ ምንም አትከፍሉም፣ የምትከፍሉም ነገር አይደለም። ይሄ ላይክ ለኤጁኬሽናል ፐርፐዝ ነው እንጂ ሌላ ምንም የሚያስከፍል ነገር አይደለም። እና ፕሊዝ ላይክ ሼር ሰብስክራይብ አድርጉ እና ቲክቶክ ላይ ካላችሁ ደግሞ ፎሎ ማድረግ እንዳትረሱ እና ሼር አድርጉ ለሌሎችም ማለት እንደነገርኳችሁ አትከፍሉም። ስለዚህ የሚያስከፍል ነገር አይደለም እና just very simple እና ስለዚህ ይሄኛው ዲፎልት ነው። ይሄን መጠቀም ትችላላችሁ። ግን I'm not using this setup ይሄኛው ሴታፕ እኔ ብዙ ጊዜ አልጠቀም። ምክንያቱም ቶሎ ብሎ ኤግዚት ፖይንት ወይንም ኢንትሪ ፖይንት ለኔ ክሊር የሆነ ነገር አይነግረኝም እና ይሄኛው በሌላ ቪዲዮ ልነግራችሁ እችላለሁ። ግን አትጠቀሙም ማለት yes ብዙ ሰዎች ይሄኛውን ስቲል ይጠቀማሉ። ለምሳሌ ይሄኛው ተጠቀሙ ስቲል ኮንፈርም አያደርግም። you see what's happening ይሄኛው አሁን እዚህ ጋር ክሊር የሆነ ይሄኛው ክሮስ ኦቨር አድርጓል። ይሄ ደግሞ ስትናምራው ማለት ከዚህ ፖይንት ላይ what is that ማክዲ አንድና what is that what the hell is happening አንድ ነጥብ ኔጌቲቭ 4 ማለት ነው። ኔጌቲቭ 4 ነው የሚለው ይሄኛው እንደምታዩት ማለት ያ ማለት ብዙ ጋፕ እንዳለ ነው የሚያሳየው። በነገራችን ላይ ወደ 0. ኔጌቲቭ 0. something like ኔጌቲቭ 0.00 እንደዛ መሆን አለበት እና ይሄ ጋፕ ክሊር ላይክ ቶሎ ብሎ ክሮስ ኦቨር ያደርጋል። የሆነ ቀጣይ ካንድል ላይ ደግሞ ምን ያደርጋል? ኢሚዲየትሊ ላይክ ፖዚቲቭ ሊሆን ይችላል ማለት ነው። ፖዚቲቭ ሊሆን ይችላል ላይክ ፖዚቲቭ 10 ኦር ፖዚቲቭ ላይክ ቤዚካሊ ከዜሮ በላይ ሊሆን ይችላል ማለት ኢሚዲየትሊ እና ይሄው ዳይሬክት ኦር ክሊር የሆነ ኢንፎርሜሽን ቶሎ ላይ ሰጣችሁ ይችላል። ማክዲ ይሄኛው ሴታፕ የምትጠቀሙ ከሆነ 1226 9 ሴታፕ እሱን ሴታፕ የምትጠቀሙ ከሆነ ማለት ነው። ሌላ RSI ማየት ትችላላችሁ የዚህኛው ማለት ነው። ለምሲ RSI ምንድነው? ለምሲ RSI ሴታፕ ይሄኛው ራሱ ይሄኛውን ዲሴብል ማድረግ ትችላላችሁ። ምንም ችግር የለውም። በነገራችን ላይ ይሄ ዲሴብል ማድረግ እንችላለን። ይሄኛውን ደግሞ 80 እና 20 መጠቀም ትችላላችሁ። ምንም አፌክት አያደርግም። ግን ያው ክሊር የሆነ ኢንፎርሜሽን ሊያሳያችሁ ይችላልና ሞር ያ ዲፔንድስ አፖን የእናንተ በትሬድ በእናንተ ትሬድ ፖሊሲ ይወስናል። ግን ይሄኛው በእርግጥ እንደነገርኳችሁ 20 80 መጠቀም ትችላላችሁ። ለምሳሌ ኦቨር ሂር ያ እዚህ ጋር እንደምታዩት ይሄኛው ስቶካስቲክ RSI ኮንፈርም አድርጓል። ያ እዚህ ጋር እንደነገርኳችሁ በእርግጠኝነት በሁለቱ ካንድል ላይ መግባት አለባችሁ። ቢካዝ ከ40 በታች ነበር በቀደም ያልኳችሁ አይደል? ስለዚህ ይሄ ከ40 በላይ ነው ከረንት ላይ ያለው። በጣም ሌት መሆን አይጠበቅባችሁም። እዚህ ጋር በሁለቱ ካንድል ላይ ኢቴሪየም ትሬድ የምታደርጉ ከሆነ መግባት አለባችሁ። ይሄ ቪዲዮ በጣም እንትን እያለ ነው፣ በጣም እየበዛን ነው። ወይ ይሄኛው BNBም ትሬድ የምታደርጉ ከሆነ በዚህኛው ካንድል እና በዚህኛው ካንድል ላይ መግዛት ይጠበቅብናል ማለት ነው። ወይ በዚህ ካንድል ወይንም በዚህኛው ካንድል ኦፕኒንግ ፖይንት ላይ ወይንም በዚህኛው ካንድል ላይ ሜቢ ኮንፈርሜሽን ላታገኙ ትችላላችሁ። ግን ኢንዲኬተሮች ለምሳሌ እንደሱን ስቶካስቲክ RSI ስቶካስቲክ RSI ምን እንደምል ማለት ነው እና በጣም ክሊር የሆነ ኢንፎርሜሽን እሱ ስለሚሰጠን ማለት አይታችኋል። ስቶካስቲክ RSI ኦልሬዲ
ክሮስ አድርጓል። ስለዚህ ላይ USD የምትፈልጉ ከሆነ you can feel free to let me know in the comment section በውስጥ መስመር ኮንታክት ማድረግ ትችላላችሁ። USD የምትፈልጉ ከሆነ ማለት ነው። መግዛትም ሆነ መሸጥ የምትፈልጉ ከሆነ you can feel free to let us know in the comment section we are happy to help you guys እና ይሄን ይመስላል ቅድም እንዳልኳችሁ የዛሬ ቪዲዮ። ሌላ በተደጋጋሚ እያልኳችሁ ነው፣ ጥያቄ ካላችሁ ፕሊዝ let us know in the comment section እሱንም በጣም ኢንትሪ ፖይንት ላይ ኦር ኤግዚት ፖይንት ላይ በጣም የምትቸገሩ ከሆነ በኮሜንት ሴክሽን ላይ ማሳወቅ ትችላላችሁ ማለት ነው። እና ይሄን ይመስላል የዛሬ ቪዲዮ። በቀጣይ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ። ባይ ባይ፣ ጉድ ባይ።